ረቡና አላህ ጌታችን አላህ ነው ያሉና ثم استقاموا ከዛ ቀጥ ያሉ ወደዚህ ያላሉ አላህን በመገዛት ቀጥ ያሉ ጠንቋ ቤት ያለዱ ሽርክ ቀብር አምልኮ ያለዱ አላህን በብቸኝነት ያመኑ የተገዙ ተተነዘሉ عليهم الملائكه በእነሱ ላይ መላእክቶች ይወረዳሉ መቼ እንደ ሞት ሲመጣባቸው ልክ አንተ ሞት ሲመጣ ሩህ ሊወጣ ሲል መላእክቶች ይወርዳሉ አላ ተኻፉ አትፍሩ የምትሄዱበት ቦታ ጀነት ነው የተዘጋጀው ወላ ተሕዘኑ እንደዚሁ አትዘኑ ትታችሁት ለምትሄዱት ቤተሰባችሁ ንብረታችሁ አትዘኑ ይሏቸዋል አላ ተኻፉ ወላ ተሕዘኑ ወአብሽሩ ተበሰሩ بالجنة التي كنتم توعدون يا يتسفى قال ሲገባላችሁ በነበረው ጀነት ለናንተ ተበሰሩ نحن اولياؤكم في الحياه الدنيا እኛ በቅርቢቱ ዓለም ለናንተ ወዳጆች ነበርን وفي الاخره በአኺራም ወዳጆች ነን ይላሉ ولكم فيها ما تشتهي انفسكم ለናንተ ነፍሶች በአጠቃላይ የምትፈልገው አለ ነፍስ የሚፈልገው በአጠቃላይ አለ ولكم فيها ما تدعون ነፍሶች የምትፈልገው አለ ሀጆሌ ረህመቱላሂ ዐለይሂ አንዱ ጥያቄ ጠየቃቸው ነፍስ የሚፈልገው አለ አዎ እኔ ታዲያ ሲጋራ ፈልጋለሁ አላቸው ሲጋራ ልታገኝ ትችላለህ ግን የምትለኩሰው ጀሃነም ወርደህ ነው አሉት ቅራቅንቦ ነገር አይደለም መልካም ነገሮች በአጠቃላይ ጀነት ውስጥ ይገኛሉ ምን አይነት ነው መስተንግዶ ከተባለ ኑዙለን ሚን ገፉር ረሂም እጅግ አዛኝ ሩህሩህ ነው ከአላህ በኩል የሆነ መስተንግዶ ሲሆናል መስተንግዶው ማለት አላህ የሚያዘጋጀው አስተናጋጆቹን ስታይ ትደሰትባቸዋለህ ዱንያ ላይ ካፌ ገብተህ የሆነ ቦታ ሲቆይብህ ትበሳጫለህ ምን ትላለህ እዛስ የለም አስተናጋጁን ስታይ ትደሰታለህ እነሱም ባንተ ይደሰታሉ ምግብ ስትፈልገው ወዲያው ከች ይላል ወዲያው ስታስበው እኮ ነው ይገኛል እንደዚህ ወዲያው ስታስበው ሱብሃንአላህ ይሄ የት ነው ያለው ጀነት ውስጥ ጭቅጭቅ የለም ጸብ የለም ንዝንዝ የለም እርጅና የሚባል የለም እህቶቻችንን እናቶቻችንን ሚስቶቻችንን የሚያስቸግሩ የወር አበባ የሚባል የለም ጀነት ውስጥ ያ አላህ ሁሌ ደስታ ሁሌ ሳቅ ነው አላህ ይወፍቀን ታዲያ የጀነት አይናፍቅም ዛሬ ዱንያ ላይ ስንት ነገር ሰው ናፍቆ እኮ ገደል ይገባላ አላህ ለደጋግ ባሪያዎች አዘጋጅቻለሁ ስለዚህ ጀነት ለማግኘት እኛ ትንሽ እንልፋስት ትንሽ እንስራ በሰላታችን ላይ ጠንካራ እንሆን በኢባዳችን ላይ ጠንካራ እንሆን እነዛ ሰሃቦች ጀነትን ከመናፈቃቸው የተነሳ ጀነት ተመስክሮላቸው ሌላ የጀነት ስራ ይሰሩ ነበር አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ዛሬ ማን ነው የሞተን የሸኘው አሉ